nagaa akkam jirtan baga gara chaanaalii kana deebitanii dhuftanii har'allee afaan oromoo afaan amaariffaan ni barattu jechuudha ዛሬ ደግሞ afaan oromoon በአማርኛ እንማራለን ማለት ነው ዛሬ ምንድነው የምንማረው መኪና ውስጥ ሆነን ወይንም መኪና ወዴት እንዲያደርሰን እንደምንፈልግ ለመንገር ምን እንደምንል የምንጠቀምባቸው የአፋን ኦሮሞ ቃላትና ሐረጋትን እናያለን ማለት ነው ለምሳሌ የሆነ ቦታ እየሄድን ያለ እዚህ ጋር ወርደኝ እዚህ ጋር ማውረድ ፈልጋለሁ ስንል ምን አይነት አረፍተ ነገሮችን እንደምንጠቀም እናያለን ማለት ነው በጣም ቀላል ነው በቀላሉ ትይዙታላችሁ ስለዚህ ከኔ ጋር ሁኑ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ ቪዲዮ ደግሞ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁን እንዳረሱ ማለት ነው የተለያየ ቦታ ላይ ሼር ማድረግ ትችላላችሁ አሁን ወደ ቪዲዮአችን afaan oromoo konkolaataa keessatti afaan oromoon በመኪና ውስጥ ወይ በተሽከርካሪ ውስጥ ያው ነው ኦኬ ገረም ሄዱ ገረም ሄዱ ገረም ሄዱ ገረም ሄዱ ወዴት ኖት ይሄኛውን አሁን ባለ መኪናው ሊል ይችላል ወይንም ደግሞ ሊፍት ለመስጠት ካሰባችሁ ወዴት ኖት አንድ ሰው ለማድረስ ካሰባችሁ ወዴት ኖት ስትሉ ምን እንትላላችሁ ማለት ነው ገረም ሄዱ ገረም ሄዱ ገረም ሄዱ ወዴት ኖት ገረም ሄዱ ትላላችሁ ሌላው ገረም ዴምቱ ገረም የሚለው ነገር ምን ማለት ነው ወዴት ገረም ሄዱ ያለው አሁን ቀደም ወዴት ኖት ይሄኛው ደግሞ ገረም ዴምቱ ወዴት ኖት ገረም ዴምቱ ይቅርታ ወዴት ነው የምትሄዱት ገረም ዴምቱ ጀቹን ወዴት ነው የምትሄዱት garam isin fudhu garam isin fudhu ወዴት ልውሰዳችሁ garam isin fudhu eessa deemuu barbaadan የት ነው መሄድ የምትፈልጉት የት ነው መሄድ የምትፈልጉት የት ነው መሄድ የምትፈልጉት eessa deemuu barbaadan eessa የት ዴሙ መሄድ በርባደን ምትፈልጉት eessa deemuu barbaadan የት ነው መሄድ ምትፈልጉት eessatti buutan የት ነው ምትወርዱት eessatti buutan የት ነው ምትወርዱት አሁን ደግሞ ሊፍት ስንጠይቅና ስንሰጥ የምንጠቀምባቸውን አረፍተ ነገሮች እናያለን ማለት ነው ሊፍቲ ናፍ ከኑኒ ደንዴሳ ሊፍት ስንጠይቅ ነው ለምሳሌ አሁን ሊፍቲ ናፍ ከኑኒ ደንዴሳ ሊፍት ወይንም ነፃ የትራንስፖርት ማለት ነው ሊፍቲ ናፍ ከኑኒ ደንዴሳ ሊፍት ልትሰጠኝ ትችላለህ ሊፍቲ ናፍ ከኑኒ ደንዴሳ ሊፍት ልትሰጠኝ ትችላለህ ሊፍቲ ናፍ ከኑኒ ደንዴሳ ወይንም ምን ብለን መጠየቅ እንችላለን ማለት ነው ሲወሊን ዴሙ ካንተ ጋር ሊድ ወይንም አብሬ ልሂድ
አብሬህ ልሂድ ወይንም አብሬሽ ልሂድ ሲኦልን ዴሙ ካልን አሁን እዚህ ጋር ጾታውን አይለይም ማለት ነው። አብሬህ ልሂድም ይሆናል አብሬሽ ልሂድም ይሆናል። ሲኦልን ዴሙ ሊፍቲ ናፍ ከኒታ ሊፍት ትሰጠኛለህ ሊፍቲ ናፍ ከኒታ ገረቦሌ ዴምታ ወደ ቦሌ ነው የምትሄደው ወይም ወደ ቦሌ ነው የምትሄጂው። ገረቦሌ ዴምታ ቦሌም ላይሆን ይችላል። እዚህ ጋር አሁን የፈለጋችሁትን አስገብታችሁ እናንተ ወዴት መሄድ እንደምትፈልጉ አስገብታችሁ መጠቀም ትችላላችሁ። ገራ ፊንፊኔ ዴምታ ገራ ወደ አዲስ አበባ ነው የምትሄደው ወደ ፊንፊኔ ነው የምትሄደው ለማለት ከፈለጋችሁ ማለት ነው። ለምሳሌ ገረቦሌ ዴሙን በርባድ ወደ ቦሌ መሄድ እፈልጋለሁ ገረቦሌ ዴሙን በርባድ ማሎ ሊፍቲ ናፍ ከኑኒ ደንዴሳ እባክህ ሊፍት ልትሰጠኝ ትችላለህ። ማሎ ሊፍቲ ናፍ ከኑኒ ደንዴሳ እባክህ ሊፍት ልትሰጠኝ ትችላለህ። ማሎ ሊፍቲ ናፍ ከኑኒ ደንዴሳ አሲቲ ነቡሲ አሁን ደግሞ አውርደኝ ለማለት የምንጠቀምባቸውን እናያለን ማለት ነው። አሲቲ ነቡሲ እዚህ አውርደኝ አሲቲ ነቡሲ እዚህ አውርደኝ ነው ነው እዚህ ጋር ይቅርታ እዚህ አውርደኝ አሲቲ ነቡሲ ሸራተን ብረቲ ነቡሲ አሁን ደግሞ የሆነ በጣም የሚታወቅ ቦታ ከሆነ ያ ቦታ ስሙን ጠቅሳችሁ ለምሳሌ ሸራተን ብዙ በጣም ስለሚታወቅ ሸራተን ብረቲ ነቡሲ ሸራተን ጋር አውርደኝ ሸራተን ብረቲ ነቡሲ እንላለን ማለት ነው። ሌላው አሲቲ ያቡ እዚህ ጋር ልውረድ ማለት ከፈለጋችሁ አሲቲ ያቡ ገሁምስ ኪያሲ መድረሻዬ እዚህ ነው ልትሉ ትችላላችሁ ማለት ነው። ይሄንንም መኪና ውስጥ ገሁምስ ኪያሲ መድረሻዬ እዚህ ነው ገሁምስ ኪያሲ አሲቲ ቡኡን በርባድ እዚህ መውረድ እፈልጋለሁ አሲቲ ቡኡን በርባድ አሲቲ ነቡሲ እዚህ አውርደኝ አሲቲ ነቡሲ እዚህ አውርደኝ
asitti bu'u እዚህ ልውረድ asitti bu'u እዚህ ልውረድ asitti bu'u እዚህ ልውረድ asitti buusu ni dandeessa እዚህ ጋር asitti ና የሚል አለ asitti ና buuሱ ni dandeessa ይቅርታ እዚህ ጋር asitti ና የሚል አለ asitti ና buuሱ ni dandeessa እዚህ ልታወርደኝ ትችላለህ asitti ና buusu ni dandeessa እዚህ ልታወርደኝ ትችላለህ asitti dhaabuu dandeessa እዚህ ልታቆም ትችላለህ እንላለን ማለት ነው። ይሄው ነው የዛሬው ቪዲዮ እንደተጠቀማችሁበት ተስፋ አረጋለሁ። እስቲ ቪዲዮ ተመችቷችኋል ወይ? ላይክ በማድረግ አሳውቁኝ። ሐሳብ ካላችሁ ደግሞ ጻፉልኝ። የቴሌግራም ቻናሌንም ዲስክሪፕሽን ስር አለ፣ ጆይን ማድረጋችሁን እንዳረሱ ማለት ነው። በጣም ነው የምወዳችሁ። በያላችሁበት ደህና ሰላም ሁኑ። ሼር ማድረግ እንዳይረሳ። ባይ